ሰኔና ሰኞ ገጥሞብናል ምን እንጸልይ ነው እያላችሁ ያላችሁት? አዎ በደንብ አዳምጡ፣ ማስታወሻ ይዛችሁ ማለት ነው። መዝሙር 10 መዝሙር 58 እነዚህን እንቅልፍን ተወት አድርጎ ሌሊት ተነስቶ መድገም። ለምን ጊዜም ይህን ከደገማችሁ ከዚህ የበለጠ ጸሎት የለም። ሌሊት ተነስቶ መጸለይ ይሄን ዳዊት ክፉ በደረሰበት ጊዜ ሰኔና ሰኞ ሲገጥምበት ያለፈበት ጸሎት ነው። አድነኒ እግዚኦ ነው የሚለው አራቱን መዝሙር ማለት ነው። አድነኒ 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 አራቱን አድነኒ በሚገባ ጸልዩ። ከዚህ በላይ ጸሎት የለም። እውነት ለመናገር ማለት ነው። በደንብ ተጠቀሙበት። ማስታወሻ ይዛችሁ ቃል ኪዳን ያለው የዳዊት ክፉ ቀን ያለፈበት ነው። አባቶቻችን የሚጠቀሙበት ነው። ወሳኝ ጸሎት ነው። በአማርኛም መድገም ትችላላችሁ፣ ግዕዝ የማትችሉ ማለት ነው። ደግሞ ግዕዝ የምትችሉ በተለይ ብትጠቀሙበት ይሄ በጣም ወሳኝ ጸሎት ነውና ጸሎት እያበላለኩ አይደለም። ይሄ ደግሞ በጣም ቃል ኪዳን ያለውና ሌሊት ተነስቶ ቢጸልዩት ከሁሉ ነገር ክፉ ቀን ማለፊያ ነው። ይሄን በአግባቡ ሌሊት 9 ሰዓት ተነስታችሁ ጸልዩት።